ለዚህ ኡማ የበተኑም ለይለ ወነሃራ ነብዩ ጋር ዒልም የቀሰሙ ለህዝቡ ዒልም ሲሰጡ ሲያስተምሩ ሰለቸኝ ደከመኝ ያላሉት ታላቁ ሰሃባ ወበካ ማልቀስ ጀመረ። አንድ ቀን ማልቀስ ጀማ አባ ሁረይራ ፊ መረድህ በታመሙበት ሰዓት ላይ ፈቂለ ለሁ ማ ዩብኪከ ያ አባ ሁረይራ አንተ አባ ሁረይራ ምንድነው የሚያስለቅስህ አሉት። ምንድነው እንደዚህ የሚያረግ ሲሉት ቃለ አማ ኢኒ ለአብኪ አላ ዱንያኩም እኔ እኮ ለዚህ ለዱንያችሁ አይደለም ማለቅሰው ሞት ስለመጣብኝ አይደለም ከናንተ መለየቱ አይደለም ወላኪኒ አብኪ ነገር ግን እኔ አለቅሳለሁ ሊቡዕዲ ሰፈሪ ወቅለቲ ዛዲ የሚሄድበት አገር ርዝመቱና ያስኩ ስንቅ ማነሱ ግን ያስለቅሰኛል አሉ አባ ሁረይራ። የነብዩ ደረሳ ሰው ሁሉ እንዲወደው ዱዓ ያደረጉለት እኔም እናቴን እንድንወደድ እኛም ሙስሊሙን እንድንወድ ዱዓ አድርጉልን ብለው የጠየቁ ታላቁ ሰሃባ የሚሄድበት አገር ርዝመቱ ያስኩ ስንቅ ማነሱ አሉ። ግልጽ ነው። አንተ የአንድ ወር መንገድ የምትሄድ ከሆነ የ10 ቀን ቀለብ ከያዝክ ይበቃ አይበቃማ? ስንቅ ያሉት እሳቸው ምንድነው? ምግብ ነው እንዴ? ሀብት ነው እንዴ? ላ መልካም ስራዬ ያስኩ ትንሽ ናት፣ የሚሄድበት አገር ግን አኺራው ረጅም ነው፣ ሊነጻጸር አይችልም ብለው አባ ሁረይራን ካስለቀሳቸው እኛስ ምን ይዘን ነው ምንኮራው? ምን ይዘን ነው አዛን ሲል ችላ ምንለው? ምን ይዘን ነው በሰው ሐቅ የተጨማለቅ ነው? ምን ይዘን ነው እንደፈለግን ይሆን ነው? ምን አለን እኛ? ራሳችንን ጠይቃ፣ ሂሳብ እናድርጋ፣ እንመርምሯ። ነጋዴ ንግድህን ዛሬ ወጪ ገቢዬ ኪሳራው ትርፉ ማንጋ ብድር አለብኝ ለማንስ ብድር ሰጥቻለሁ ሂሳብ ትሰራለህ አይደል? ልክ እንደዛው የዛሬ ውላችንን ሁላችንም ሂሳብ ልናደርግ ይገባል። ዛሬ ውሌ ምን ይመስላል? 50-50 ነው ወይስ 60-40 ነው ወይስ 75% ነው መልካም ያለኝ? ምንድነው ዛሬ ብለን ፈትሸናል፣ መርምረናል፣ ራሳችንን ጠይቀናል። ሐሲቡ አንፉሰኩም ቀብለ አን ቱሐሰቡ ነፍሶቻችሁን መርምሩ ከመመርመራችሁ በፊት ወዚኑሃ ስራችሁን መዝኗት አለ ዑመር ቀብለ አን ትእዘኑ ከመመዘናችሁ በፊት ኦዲት የሚያደርገው አላህ ነው። የዛኔ ስራችሁን በስነ ስርዓት ዛሬ ኦዲት አድርጋችሁ ሂዱ። ታላቁ የሐዲስ ሊቅ የሆኑት ሱፊያን አልሰውሪ ረሕመቱላሂ ዐለይሂ በጣም ይጨነቁ ነበር አሉ። አንድ ቀን እያለቀሱ ወየቁል ማለት ጀመሩ አኻፉ አን ኡስለበል ኢማን ዐንደል መውት ሞት በሚመጣብኝ ሰዓት ኢማኔ እንዳይነጠቅ ኢማኔን እንዳላጣ እሰጋለሁ እፈራለሁ አሉ። ማን? ሱፊያን አልሰውሪ። ቀደምቶቹ ሳሊሆቹ ደጋጎቹ መንቀባበር የሚባል የለባቸውም። ደጋጎቹን ይላሉ ይሄ ሱአል ኻቲማ የሚባለው በጣም አስጨነቃቸው። ቁሉቡል አብራሪ ሙዐለቀቱን ቢልኸዋቲሚ የቁሉነ ቢማዛ ዩኽተሙ ለና ይላል። የደጋግ ሰዎች ቀልብ የተንጠለጠነው ጭንቀት ላይ ነው ያሉት። እንደው ኻቲማችን መጨረሻችን ምን ይሁን ብለው ይጨነቁ ነበር። እኛ ትንሽ የሆነች መልካም ስራ ነገር ካለን ከሰራን ላኢላሃ ኢላ ከኛ በላይ ማን አለ? ትንሽ ያልሰራውን ደግሞ እንንቀዋለና እንንቀባረርበታለና እንኮራበታለና። ዛሬ ሱቢ ጀማ ከመጣው አረ ስንቱ ውጭ የሰገቤት የሰገዳለ ብዬ ራሴን ከፍ ከፍ አደርጋለሁ። ሸይጣን እንደዛ ነው የሚጫወተው። ዑጅብ የሚባል በራስ መገረም የሚባል ውስጥ ያመጣብሃል። ስለዚህ ሁሌ እስቲ ያ ረብ የመጨረሻ ጉዳይን አሳምርልኝ እንበል። አናቆማ በሀያታችሁ የለም የምታውቁት ወንድሞቻችሁ ጓደኞች የሉም በኸይር የምታውቋቸው መጨረሻ ግን በሆነ ምክንያት ያለውን ሐል ውስጥ ገብተው የሄዱ ወንድሞች የሉም? እንደዚሁ በተቃራኒ ደግሞ እኛ መጥፎ ብለን የምናስባቸው አላህ ነው የሚወፍቀውና መግቢያ ላይ የተናገርነውን ሐዲስ አላህ ለባሪያው መልካም ነገር ሲሻለት ከመሞቱ በፊት ኸይር ነገር ይወፍቀዋል ተብሏል አይደል? መጥፎ ነገር ላይ ያሰብካቸው ወንድሞች ደግሞ አላህ ነው ሁሉን ነገር የሚሰራውና ኸይር ነገር ወፍቋቸው በጥሩ ሁኔታ ሄዱ ሲሉ። ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ አብዱላህ ብን መስዑድ ረዲየላሁ ዐንሁ ባስተላለፉት ሐዲስ ቃል ሐደሰና ረሱሉላህ ሰለላሁ ዐለይሂ ወሰለም ወሁወ الصادق المصدوق إن الرجل ليعمل بأمل أهل النار
አንድ ሰው የጀሃነምን ሰው ስራ ይሰራል አሉ حتى ما يكون بينه وبينها إلا ذراع በሱና በሞት ማከል መጨረሻው ማለት ነው በተጻፈበት ማከል ትንሽ ስንዝር እስክትቀር ይሄ እንደ ምሳሌ ነው አንድ ወር ሊሆን ይችላል ሁለት ወር ሊሆን ይችላል አመት ሊሆን ይችላል ብቻ ትንሽ ጊዜ ሲቀረው فيسبق عليه الكتاب የተጻፈው ኪታቡ መጽሐፉ ይቀድመዋል فيعمل بأمل أهل الجنة የጀነትን ሰው ስራ ይሰራና فيدخل الجنة الله የጀነት الله ያደርገዋል ጀነት ያስገባዋል ጀነት ከሚገቡት الله ያድርገን በተቃራኒው وإن الرجل لا يعمل بأمل أهل الجنة የጀነትን ሰው ስራ ሰርቶ ልክ መጨረሻ ደግሞ ሊሞት ትንሽ ጊዜ ሲቀረው የተጻፈበት ይቀድመውና የጀሃነምን ሰው ስራ ሰርቶ ወደ ጀሃነም ይገባል ወደ ጀሃነም ይገባል አላህ ይጠብቀን እኛ ብዙ ጊዜ ጀነት ጀሃነም ሲባል አዳፕት አረግነዋ ሰሃቦቹ ጀሃነም ሲነገር ያንቀጠቅጣቸዋል ያለቅሳሉ ይፈራሉ ጀነት ሲነገር ልባቸው ሊፈነዳ ይደርሳል ከመጓጓታቸው የተነሳ አዎ አላህ አዘጋጅቷል አዕደቱ ለዒባዲየ الصالحين ለኔ ደጋግ ባሮች አዘጋጅቻለሁ ማላ አይኑር ራአት አይን አይተው ማታቅ ማንም አይቶ አታቅም ወላ እዙን ሰሚዓት እንደዚህም በጆሮ ተሰምታ ማታቅ በሰዎች ልቦና እንዲውል ብላ ይሄ ነው ተብሎ ሊገለጽ ማይችልን መስተንግዶን ለደጋግ ባሮች አዘጋጅቻለሁ አለ አላህ Subhanahu Wa Ta'ala አላህ ካዘጋጃላቸው ባሮች መካከል አላህ ያድርገን ጀነትን በቀን 3 ጊዜ የጠየቀ ያ ረብ ጀነትን አስገባኝ ጀነትን ወፍቀኝ ብሎ 3 በቀን የለመነ አሉ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም ከጀነት ጋር ለግንኙነት እንዲጠናከር ነው እኮ ጀነት ራሷ ያ ረብ ጀነት አስገባው ብላ ጀነት ትጠይቃለች አሉ ያ ረብ ከምትጠይቅላቸው ባሮች መካከል አላህ ያድርገን በተቃራኒው ያ አላህ ከጀሃነም እሳት ጠብቀኝ ብሎ 3 በቀን አላህን የተማጸነ ጀሃነም ራሷ ያ ረብ እንዳታስገባው ጠብቀው ብላ ትማጸንለታለች ሱብሃንአላህ ጀነት ጀሃነም ሲባል እኛ ጋር ግን ለመር ነው አይደል ጀነት ውስጥ ወንድሞይ እህቴ እየሰማሽ ነው ጀነት ውስጥ ጸብ የሚባል የለም ጀነት ውስጥ ጭንቀት የሚባል የለም ጀነት ውስጥ ሞት የሚባል የለም በሽታ የለም እርጅና የለም ያ አላህ ቂም መያዝ የሚባል የለም ገና ጀነት ሲገቡ ከውስጣቸው ያለው ጊል ቂም ሕቅድ ምናምን ወጥቶ ንጹህ ሆኖ ነው የሚገባው እርጅና የለ ሽምግልና የለ ሁሌ ወጣት ነው ሁሌ ህይወት ነው ሞት የለም ሁሌ ጤና ነው በሽታ የለም ሁሌ ደስታ ነው ሐዘን የለም ዱንያስ ዛሬ ሰላም አገኘው ስትል ነገ ጦርነት ነው ዛሬ ዱንያዬ ብቅ መጣለኝ ሲባል ነገ ባዶ ነው ዛሬ ብርሃን ነገ ጨለማ ዛሬ ሐዘን ነገ ደስታ የዱንያ ሐላ ይሄ ነው በቃ ይሄ ልናውቅ ይገባል ዱንያ ዘውታሪ ነገር የላትም ሁሌም ጭንቀት የላትም ሁሌም ደስታም የላትም ይቀያየራል ዱንያ ናታ የመሸጋገሪያ አገር ናት ይሄን ያልካለ ኻቲማችን እንዲያምር ሰበቦቹ ምንድናቸው ለምን ስለ ኻቲማ ይሄን ያል ካስጨነቀን ሰበብ ደግሞ አሏል ኻቲማችን ያማረ እንዲሆን ምንድነው ሰበቦቹ ከተባለ የመጀመሪያው ተቅዋላህ عز وجل في السر والعلن አላህን በድብቅም በገሃድም አላህን መፍራት ሁሌ አላህ ባሪያ አላህ የሚፈራ ሰው ሁሌ ተመሳሳይ ነው ከሰው ጋር ሆነ ብቻውን ሆነ ሀገር ውስጥ ሆነ ከሀገር ውጭ ሆነ ሚያውቀው ሰው ኖረ አልኖረ ሁሌም ማን አለብኝ ይላል አላህ እኛስ ራሳችን ጠይቅ እንዴት ነኝ ከሚያውቁኝ ሰዎች ጋር ሰውን ባህሪዬ ምን ይመስላል የማያውቁኝ ሰዎች ጋር ሰውን ባህሪዬ ምን ይመስላል ቤት ውስጥ ሰውን ባህሪዬ ምንድነው ውጪ ባህሪዬ ምንድነው መገለጽበት ሀገር ውስጥ ከሀገር ውጭ ያለኝ መገለጫ ምንድነው አላህን መፍራት እኔ በዚህ ዘመን እዛ ጋር ተሚቆጣጠር ካሜራ አለ ሲባል ሰው እንቅስቃሴው ራሱ ይቆጥባል እኮ እንኳን ተው አንድ ህንጻ ላይ ሊፍት ውስጥ በካሜራ እይታ ነው ይላል አይጻፋላ አደብ ይዛል እኮ በቃ ለምን ካሜራው የሆነ ነገር ሳረግ hatta ሳዛጋ እንዳያኝ ብሎ ማዛጋት እንኳን
የሚፈራበት ሰዓት ማለት ነው። እንኳን ሌላ ወንጀል ሊሰራ ይቅርና የሆነ ጥፋቱ ሊገኝ ይቅርና ለምን በካሜራ ቁጥጥር ነው። ለአላህ ከዚህ ያነሰ ቦታ ሰጠነው? አላህ አይመለከትም? ቀኑም ሌሊቱም እኩል የሆነ ጌታ አላህ ይመለከታል እኮ። ለዚህ ነው ዑመር ረዲየላሁ ዐንሁ አንድ ቀን ከአብዱላህ ብኑ ዲናር ጋር መካ መንገድ ላይ እየሄዱ አንድ እረኛ ከብቶችን እየነዳ ይመጣል። ዑመር ሊፈትኑት ፈልገው እስቲ አንዷን ፍየሏን ሽጥልኝ አሉት። አሃ እኔ እኮ ባሪያ ነኝ፣ የሰው አገልጋይ ነኝ፣ እረኛ ነኝ፣ ያለቃዬ ነው እኮ የኔ አይደለም አላቸው። ለአለቃህማ ተኩላ በላት ትለዋለህ አሉት። የአላህ ባሪያ ጀግና ሰው ፈአይነ አላህ አላህ ሴት ነው አይመለከተኝም እንዴ አላህ አየኝም እንዴ አላቸው። ዑመር አለቀሱ። ለምን በዘመናቸው እንደዚህ አይነት ታማኝ አላህን የሚፈራ ስለ አላህ ታላቅነት የተረዳ ሰው ኖረም አልኖረም አላህ ያየኛል የሚል አካል መኖሩ አስደሰታቸው። ተቅይ የሆነ ሰው ተቅይን ሲያይ ይደሰታል። ግልጽ ነው። መጥፎ ሰው የሚደሰተው መጥፎ ሰው ሲፈልገው፣ ጥሩ ሰው ነው የሚፈልገው። ተቅይ አላህን የሚፈራ ሰው ዑመር እንደዛ ነው። ወቃፈን እንደ ኪታቢላህ አይደሉ የሆነ ነገር ተቆጥቶ ቁርአን ከቀራ ንቅንቅ አይሉ። ነብዩ እንዲሁ አሉ ከተባሉ ሰለላሁ ዐለይሂ ወሰለም ንቅንቅ አይሉ። የዛ አይነት ሷል የሆኑ ሲያገኙ ዑመር አለቀሱ። አለቃህ ጋር ወሰደኝ አሉት። ወሰዳቸው። ይሄን ባሪያ ሽጥልኛል። ሸጠላችሁ ለዑመር። ዑመር ነፃ አውጥቻለሁ ነፃ ነካም በኋላ አሉት። ከዛ ምን አሉ? እቺ ስራ አላህ ያየኛል ብለህ አላህን መፍራትህ አማና ጠባቂ መሆንህ ዱንያ ላይ ከባርነት ነፃ አውጥተሃለች። ነገ ተስፋ አደርጋለሁ የውመል ቂያማ ከጀሃነም እሳት ነፃ ታውጣለች ብዬ ተስፋ አደርጋለሁ አሉ ዑመር ረዲየላሁ ዐንሁ። ስለዚህ አላህን በድብቅም በገሃድም አላህን መፍራት። ዱባይ ዕቃ ልታመጣ ሄድክ አላህን ፍራ። ቻይና ቃልችን አላህን ፍራ። ሰው አያየኝም ያየኛል። ሁሉም በቃ እዚህ ጋር እንዲህ ግልጽ አድርጌ ማብራራት አይጠበቅብኝም። ግልጽ ነው መሰለኝ። አላህን መፍራት በቃ ሰው ኖረ አልኖረ የትም ሀገር ሄድክ አላህን መፍራት። አላህ ይመለከተኛል አላህ ያየኛል የሚለው ውስጣችን እናስገባው። ይሄ ኢማን ነው ዛሬ ከኛ ምን ጭቅ ብሎ ይወጣብን። በቃ አላህ ያየኛል የሚለው ነገር ከኛ አእምሮ ጠፋ። አላህ ያየኛል ይመለከተኛል፣ የምሰራውን ስራ ይቆጣጠራል፣ ከሱ የሚሰወር ነገር የለም። ስለዚህ የመጀመሪያው አላህን መፍራት ወተውሂዱሁ ወልዓመሉ ቢጣዓቲሂ ወልቡዕዱ አን ዘለሊ አላህን በብቸኝነት መገዛት በችግርም በደስታ አላህዬ በል ያ ረብ አንተው ነህ። ስትደሰት ምስጋና ላንተ ይገባ፣ ስትጨነቅ ያ ረሕማን ድረስልኝ አላህን ብቻ። ወደ ጠንቋይ ቤት ወደ ወነንት ቤት በዘመናችን ሰዎች በገንዘብ ሊደልሉ ኢሉሚናት ምናምን ተከታይ ከሆን አካውንት ላይ እንደዚህ ይገባል ምናምን መጨረሻስ ሚሊዮን የውርደት ካባ እኮ ነው የምትላበሰው። በነብዩ ሰለላሁ ዐለይሂ ወሰለም ዘመን ሱረቱ በቀራ ሲወርድ የነበረ አንድ ሰው ኢማም ቡኻሪ የዘገቡት ላይ የተጠቀሰ ነው። ይሁዳዎች ጋር ሄደ ኢስላምን ለቆ ይሁዳዎች ጋር ሲሄድ የሙሐመድ ጸሐፊ ብለው ተቀበሉት። ይኸውልህ አንተ በዱንያ ተታለህ፣ በሴት ተታለህ፣ በስልጣን ተታለህ ዲንን ስትለቅ እሰየው ብሎ ልል ብሎ ሊቀበሉ ይችላሉ። ግን ወላሂ እመነኝ በዱንያ ነው ውርደቱ የሚጀምረው። ውርደቱ ዱንያ ይጀምራል። ለምን? ኢስላም ሙሉ ነው። አንድ ሰው ዛሬም ነገም ትላንትናም በፊትም ጀምሮ ማለት ነው ኢስላም ላይ እቺ እንከን አለ ብሎ የወጣ ኢስላምን የለቀቀ ማንም የለም አይኖርም። ከሶስት አንድ ግን ሊለቅ ይችላል። በምን? በስልጣኑ፣ በተቃራኒ ጾታ፣ እንደዚሁም በገንዘብ ሊለቅ ይችላል። ልክ ለነብዩ ሰለላሁ ዐለይሂ ወሰለም አሏቸው እና አቡ ሱፊያን መጥቶ ከሙስሊማቸው ፊት ገንዘብ ከፈለክ የበላይ እናድርግህ ላኢላሃ ኢላላህ የሚለውን ብቻ አቁምልህ፣ ስልጣን ከፈለክ የኛ በላይ እናድርግህ፣ ሴትም ከፈለክ አለች የምትባለውን ቆንጆ እናምጣ። ይሄን ያሏቸው የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም መልስም ነበር እንኳን እናንተ ያመጣችሁት ጥቃቅንና አነስተኛ አይደለም፣ ጨረቃን በአንድ እጄ ፀሐይን በአንድ እጄ ብታመጡ ብታደርጉ እኔ ከዚያ አቋሜ ንቅንቅ አልልም። ፈስተቂም ከማ ኡሚርተ እንደተባሉት ቀጥ አሉ። አንተም ቀጥ በል ኻቲማ እንዲያምር እዚህ አትበል። አላህ ቁርአን ላይ ምን አለ?
ኢነ ለዚነ ቃሉ ረቡና አላህ እነዛ ጌታችን አላህ ነው ያሉ ثم استقاموا ከዛም ቀጥ ያሉ እዚህ እዛ ያላሉ በችግሩም በደስታውም ያ አላህ ያሉ በሁሉም ሰዓት ከአላህ ጋር ያላቸው ግንኙነት የተጠናከረ ተተነዘሉ ዐለይሂም አልመላኢካ በእነሱ ላይ መላእክቶች ይወርዳሉ መቼ عند موتهم ሞት ሲመጣ ሲናስ ሞት ሲመጣ መላእክቶች ይመጣሉ ልክ ቴሌቪዥን መስኮት ላይ ዛሬውን ነገር እንደምንመለከተው አላህ እንደዚህ ገልጽልሃል መጥፎ ሆነ ኮንክ ጀነትን ያሳየና ጥሩ ብትሆን ኖሮ መኖሪያች ነበረች አንተ ግን የኔን መንገድ ተስለ ነበር መኖሪያ ይሄ ነው ይባላል ወደ ጀሃነም እንደሆነ ይነገራል የዛ ሰዓት መላእክቶች ይመጣሉ ለነማን አላህን ይዘው ቀጥ ያሉ ከሽርክ የራቁ የአላህን ብቸኝነትን ያረጋገጡ በደስታም በጭንቀትም የአላህ ያሉ አላህን በብቸኝነት ተገዝተው የሄዱ ሰዎች ላይ ሞት ሲመጣባቸው መላእክቶች ይመጡና አላ ተኻፉ እንዳትፈሩ የምትሄዱበት ነገር አገር የሚያስደስት ነው ጀነት ነው ወላ ተሕዘኑ አትዘኑ ትታችሁት ለምትሄዱት ቤተሰቦቻችሁ ንብረቶቻችሁ እንዳታዝኑ ወአብሽሩ ቢልጀነቲ አለቲ ኩንቱም ቱዓዱን አብሽሩ ተበሰሩ ያ የተስፋ ቃል ሲገባላችሁ በነበረው ጀነት ተበሰሩ ነሕኑ አውልያኡኩም ፊል ሐያቲ ዱንያ ወፊል አኺራ እኛ በቅርቢቷ ዓለም የእናንተ ወዳጆች ነበር በአኺራም በወዳኛው ዓለም የእናንተ ወዳጆች ነን ነሕኑ አውልያኡኩም ፊል ሐያቲ ዱንያ ወፊል አኺራ ወለኩም ፊሃ ማ ተሽተሂ አንፉሱኩም ወለኩም ፊሃ ማ ተደዑን ለእናንተ ነፍሶች የምትሻው በአጠቃላይ ጀነት ውስጥ ተዘጋጅቶላቸዋል ስታስቡት ብቻ ፊት ለፊት ነው የምታገኙት የደስታ ሀገር ለእናንተ ነው ለማን አላህን በብቸኝነት ይዘው ይሄዱ ስለዚህ አንደኛው ሰበብ አላህን ፈርቶ ምን ማድረግ ነው ተውሂድን ይዞ አላህ ባዘዘው ቦታ ላይ ቀጥ ማለት የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም አቢ ኡማማ ረዲየላሁ ዐንሁ ባስተላለፉት ሐዲስ ምን ይላሉ ሰናኢዑል ማዕሩፍ ተቂዑ መሳሪዕ አሱኢ ይላሉ ረዋሁ ጠበራኒ ወሰሐሁ አልአልባኒ መልካም ስራ መስራት መጥፎ አወዳደቅ እንዳትወድቅ ያደርጋል ይላሉ መጨረሻ ያማረ እንዲሆን ያደርጋል ሁሌ መልካም ነው የተገኘ ሁሌ መልካም ስራ አወዳደቅህ መጥፎ እንዳይሆን ያደርጋል አብዱላህ ኢብኑ አባስ ምን ይላሉ ሐዲስ ቢወድቅ እንኳን መደገፊያ ያገኛል ይላሉ አብዱላህ ኢብኑ አባስ ሙሉ ለሙሉ አይወድቅም ይነሳል ስለዚህ መልካም ነገር ላይ መገኘት ነው ሌላኛው ከኻቲማ ማማር ቀልብን ማስተካከል ነው ኢኽላስ ለአላህ ብሎ መስራት ቀልብህን ከምቀኝነት ከመሳሰሉት ነገር መቆጠብ ለምን ከተባለ አላህ በዋነኝነት የሚመለከተው ቦታ ቀልብ ነው ይላሉ النعمان بن بشير رضي الله عنه قال سمعت رسول الله صلى الله عليه وسلم يقول ألا أواجالو وإن في الجسد مضغة سونتاችን ውስጥ አንድች ቁራሽ ስጋ አለች إذا صلحت صلح الجسد كله እሷ ከተሳከለች ሰውነት በአጠቃላይ ይስተካከላል وإذا فسدت እሷ ከተበላሸች فسد الجسد كله የሰውነት አካል በአጠቃላይ ኤክስፓየርድ ይሆናል ማለት ነው ይበላሻል ألا أواج وهي القلب الصا قلبنات قلب إخلاص لا الله مسرات عند النجرن إن الله لا ينظر إلى صوركم وأموالكم ولكن ينظر إلى قلوبكم وأعمالكم ما الله ملكتين يا نبي صلى الله عليه وسلم الله ودنا أنت سونة قرصاتش أي ملكتهم وده نبرتاتش على اللي ملكته نجرجن وده قلباتنا وده مسر السرا ليلانيو اللهن በመልካም መጠርጠር ኻቲማ ከሚያሙ አላህን በመልካም መጠርጠር እቺን ነጥብን በደም ተከታተሉ ሸይጣን እኛን ትልቁ አደጋ ውስጥ ከሚጥልበት መንገድ ተስፋ ማስቆረጥ ነው የሆነች ወንጀል ላይ ወድቀሃል ማሃር የሆነ ጌታ ነው ያለኝ ብለህ ወዲያው ተመለስ ወንጀሉ ላይ ለመጨማለቅ አንዳንድ ሸይጣን ይጥልብሃል አእምሮ ላይ እንዲመላለስ ያደርጋል የሁሉ ዘለ ጨፍረህ አሁን ዛሬ ስትመጣ አታፍርም የሁሉ ሆነ ያንተ ወንጀል እኮ በጭራሽ በምንም መልኩ ማይማር ነው እያለ አንተ ላይ ይጫወትብሃል ለምን ተስፋ ቆርጠህ ከነጭራሹ ከኢስላም እንድትርቅ ያረጋሃል ተስፋ እንዳትቆርጥ لا تقنطوا من رحمة الله كالله እዝነት ተስፋ እንዳትቆርጡ አለ አላህ ለምን إن الله يغفر الذنوب جميعا الله ወንጀሎችን በአጠቃላይ የሚምር ጌታ ነውና
ተስፋ አትቁረጡ። ስለዚህ አላህን በመልካም መጠርጠር። ዑለማዎች ረጃና ኸውፍን ሲያስቀምጡ ቅንጦት ላይ ያለ ሰው አላህን መፍራት ፍራቸው ሊበዛ ይገባል። ለምን? ቅንጦቱ እንዳያታልለው። አንድ ወጣት ሞት እየመጣበት ሰዓት ላይ ነብዩ ገቡ። ፈቃል ከይፈ ተጂዱከ፣ እንዴት ነው እስቲ የሚገኝ የሚሰማህ ነገር ምንድን ነው አሉ። ቃል ወላሂ ያ ረሱላላህ፣ አንተ የአላህ መልእክተኛ ወይ ኢኒ አርጁላህ፣ እኔ አላህን ተስፋ አደርጋለሁ በመልካም እጠረጥራለሁ። ወኢኒ አኻፉ ዙኑቢ፣ ግን ወንጀሌን እፈራዋለሁ አላቸው። ፈቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም፣ የአላህ መልእክተኛ ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ላ የጅተሚዓኒ ፊ ቀልቢ አብድን ሚስሊ ሃዘል መውጢኒ ኢላ አዕጣሁ ላሁ ማ የርጁህ ወአመነሁ ሚማ የኻፍ። አንድ የአላህ ባሪያ ላይ እነዚህ ሁለቱ ነገሮች አይሰባሰቡም። አላህ የሚፈልገውን ነገር የሰጠው ቢሆንና እንደዚሁም ከሚፈራው ነገር ያዳነው ቢሆን እንጂ ረጃ ኸውፍ ውስጥ ሲገባ። በሌላ ሐዲስ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አሉ፣ ጃቢር ባስተላለፉት ሐዲስ ቃል ሰሚዕቱ ረሱለላህ ሰለላሁ ዐለይሂ ወሰለም ቀብለ ወፋቲ ቢሰላሲን፣ ከመሞታቸው ከ3 ቀን በፊት የአላህ መልእክተኛ ይናሉ፣ ላ የሙተነ አሐዱኩም ኢላ ወሁወ ዩሕሲኑ ቢላሂ ظና፣ አንዳችሁ እንዳይሞት በአላህ ላይ መልካም ጥርጣሬ ቢኖረው እንጂ። መልካም መጠርጠር፣ አላህ ይምረኛል ጀነት አላህ ያስገባኛል ብሎ አላህን በመልካም መጠርጠር። አና ዒንደ ظኒ አብዲ፣ እኔ ባሪያዬ በጠረጠረኝ ሁኔታ ያገኘኛል ብሏል። አላህን በመልካም መጠርጠር። እንደ አላህ አዛኝ ወላሂ ማንም የለም። አሊ ብን አቢ ጣሊብ ነገ የውመል ቂያማ እናት አባት የሚተሳሰቡ ይሁኑልህ ብባል አልፈልግም አሉ። ለምን? ከእናት ከአባት የበለጠ ለእኔ የሚያዝንልኝ ማን ነው? አላህ። አላህን መፍራት። ሌላኛው ዱዓ ማድረግ። ዱዓ እናድርግ። ዱዓችን ዱንያ ብቻ ነው፣ እንደ አኺራ ጉዳይ፣ እንደ የኻቲማችን ጉዳይ። የአላህ መልእክተኛ ነቢ ስ ሰለም አነሳውንም ሲናገሩ ካነ ነቢዩ ሰለላሁ ዐለይሂ ወሰለም ዩክሲሩ አን የቁል፣ ነቢዩ ይህንን ማለት ያበዙ ነበር፣ ያ ሙቀሊበል ቁሉብ፣ አንተ ቀልብን የምትቀያይር ሆይ ሰብት ቀልቢ አላ ዲኒክ፣ እኔን ቀልቤን በእስልምና ላይ በኢማን ላይ አጽናልኝ ብሎ ዱዓ ያደርጉ ነበር። ይህን ሲያበዙ ቃለ ፈቁልና ያ ረሱላላህ፣ አንተ የአላህ መልእክተኛ ያላቸው አመና ቢክ፣ በእርሶ አምነናል፣ ወቢማ ጅእተ ብሂ፣ ይዘውት በመጡት ነገር አምነናል አረጋግጠናል። ፋል ተኻፉ ዐለይና፣ እንደው በእኛ ላይ ይፈራሉ አሁንም ይሰጋሉ እንዲህ አሏቸው። ቃለ ፈቃለ ነዓም፣ አዎን አሉ። ለምን? ኢነል ቁሉብ አሉ የአላህ መልእክተኛ፣ ቀልብ እኮ በይነ ኡስቡዐይኒ ሚን አሳቢዕላህ ይቀልቡሃ ከይፈ የሻ። ቀልብ ማለት ከአላህ ጣቶች መካከል እዛ ውስጥ የሚገኙ ናቸው። አላህ እንደፈለገ የሚገለባብጣቸው ይቀያይራቸዋል። እንደውም በአንድ ሐዲስ ውሃ ጥዳችሁ በጣም ፈልቶ ሲንተከተክ እንዴት ነው የሚገለባበጠው? አይታችኋል ሲፈላ። ከዛ የበለጠ የሰው ልጅ ቀልብ ይገለባበጣል አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ዛሬ ማታ ሙስሊም የነበረ ጠዋት ሊከፍር ይችላል። ጠዋት ሙስሊም ከሆነ ማታ ሊከፍር ይችላል። ይሄን አሉ። እሺ ኻቲማችንስ ሊበላሽብን የሚችለው በምንድን ነው? ይሄን ነጥብ እንመልከት። የመጀመሪያው አላህ ይጠብቀን ገፍላ ላይ መሆን ነው። ሱኡል ኻቲማ فهي أن يدركك الموت في حال غفلتك وبعدك عن الله، كالله ركع غفلة ላይ ሆነ ሞት ከመጣብህ ነው አደጋ። አንድ ዓሊም ሸኽ ነው ሲያስተምሩኝ ምን አሉ? እንደው አንድ ሳምንት መታመም እኮ ኒዕማ ነው አሉ። እንዴት እላቸዋለሁ? ተውባ እንዲያደርግ እኮ ያመቸዋል። ተውባ እንዲያደርግ ሲያዝ ያ ረብ እንደው ለዚህ አቂሜ ነው ይላል። ወደ አላህ እንዲመለስ ያመቻችለታል። በድንገት ግን ያልኳችሁ ሞቱል ፉጃ፣ ድንገተኛ ሞት ግን ከመጣበት ገፍላ ላይ ሆኖ ሞት ከመጣበት ግን ምንድነው የሚሆነው? አላህ ስብሓነሁ ወተዓላ ኻቲማው እንዲበላሽበት ያደርግበታል። ስለዚህ የመጀመሪያው ገፍላ ላይ መሆን፣ ከአላህ መራቅ፣ ሁሌ አላህን ቅረብ። ረመዳን መጣ በደንብ ስሩ እኮ ሲባል ረመዳን ልዩ ወር ስለሆነ ካፒታላችን ሀብታችን ማለት ነው አላህ ዘንድ እንዲበዛ ያጠራቀም ነው ምናስቀምጠው ኢንቨስት የምናደርገው በአጠቃላይ በጣም እንዲበዛ ልዩ ጊዜ ተባለ እንጂ አንድ የአላህ ባሪያ ከዓመት እስከ ዓመት፣ ከወር እስከ ወር፣ ከሳምንት እስከ ሳምንት፣ ከቀን እስከ ቀን፣ ከሰዓት እስከ ሰዓት፣ ከደቂቃውን በለው በሰከንዱም ከአላህ ትእዛዝ ሊርቅ
እንደዚሁም አላህ ከከለከለው ነገር ሊቀርብ አይገባም። ሁሌም የማን ባሪያ ነው መሆን ያለበት? የአላህ ባሪያ መሆን አለበት። ኢብኑል ቀይም አንድ የሚገርም ንግግር ይናገራሉ። ወዕለም እወቁ ይላል አነ ሱአል ኻቲማ ይሄ መጥፎ ኻቲማ የሚባለው አዕዘነ አላሁ ተዓላ ሚንሃ አላህ ከሷ ይጠብቀን አሉና ላ ተኩኑ ሊመን እስተቃመ ዛሂሩሁ ወሰለሐ ባጢኑሁ ውስጡ የተስተካከለ እላዩም የተስተካከለ ሰው ላይ አይመጣም መጥፎ ኻቲማ አሉ። ግልጽ ነው። ውስጡም የተስተካከለ እላዩም የተስተካከለ ሰው ላይ መጥፎ ኻቲማ አይመጣም። ማ ሱሚዐ ቢሃዛ ወላ ዑሊመ ቢሂ እስካሁን አልተሰማም የሚታወቅም የለም። ወሊላሂል ሐምድ ለአላህ ምስጋና ይገባው። ወኢነማ ተኩኑ ሊመን ለው ፈሳዱን ፊል ዓቂደቲ አው ኢስራሩን ዐለል ከባኢሪ ወኢቅዳሙን ዐለል ዐዛኢም። ይሄ የሚከሰተው ዓቂዳው የተበላሸበት ትላልቅ ወንጀል ላይ የሚዘወትር ሰው የሚዳፈር ሰው ሊከሰትበት ይችላል። ትላልቅ ወንጀል ዛሬ እኛ ጋር ቀላል ሆኗል። የሰው ሐቅ መብላት ቀላል ነው። ዝሙቱ ቀላል ሆኗል። ቀላል ኸምሩ ቀላል ሆኗል። ሰው መግደሉ ቀላል ሆኗል። ሁሉም ነገር ቀሎናል ዛሬ። አላህ ይጠብቀን። አብዱልዓዚዝ ኢብኑ አቢ ረዋድ የሚባሉት ታላቅ ዓሊም ምን ይላሉ? ሐደርቱ ረጁለን ኢንደል መውት አንድ ሰው ዘንድ ሞት ሲመጣበት መጣው። ዩለቂኑ ሸሃዳ ያው ሊሞት ሲል አንድ ሰው ምን በሉት ተብሏል? ሸሃዳ አስብሉት አይደል? ቁል ላኢላሃ ኢለላህ ላኢላሃ ኢለላህ አስታውሱት። ላኢላሃ ኢለላህ ሲባል ፈቃለ አኺረ ማ ቃል ይህ ሰው ምን ነበረ መጨረሻው? ሁወ ካፊሩን ቢማ ተቁል አለ ወማተ ዐላ ዛሊክ ፈሰአልቱ ዐንሁ ስለ እሱ ጠየቅኩኝ። ላኢላሃ ኢለላህ በል ሲባል አለንም እናንተ የምትሉትን አለ። በሱም ተወካዳ ማን ነው የሰውዬ ብዬ ስጠይቅ ፈኢዛ ሁወ ሙድሚኑ ኸምሪን ኸምር አዘውትሮ የሚጠጣ ሰው ነበረ። ትላልቅ ወንጀል ላይ መዘበቅ መጨረሻ ላይ ሸሃዳ እንዳናገኝ ያደርጋል ማለት ነው። ወካነ አብዱልዓዚዝ የቁል ኢተቁ ዙኑብ ወንጀሎችን ተጠንቀቁ ፈኢነሃ ሂየ ለቲ አውቃዕቱሁ ይህን ሰው እዚች ቦታ ላይ የከተተው ይህ ነው። ቃል ኢብኑ ደቂቅ አልዒድ ምን ይላሉ? አክሉ ሪባ ሪባ መብላት ወለድ መብላት ሙጀረቡን ሊሱኢል ኻቲማ ኻቲማ ለመበላሸት ትልቁ አንዱ ምክንያት ነው። ተጅሪባ የተገኘ ነው። ወለድ ዛሬ ባንክ ይበደራል፣ ህንፃ ይገነባል። ወለድ አላህ እኮ ቃል ገብቷል። ምን የምሐቁ ላሁ ሪባ ወዩርቢ ሰደቃት ሪባን ሊያንኮታኩተው ሰደቃን ሊያፋፋ አላህ ቃል ገብቷል። ስንቱ ተበድሮ ቤቱን አስይዞ ባዶ ይቀር የለ። በሀያታችሁ የምታውቁት ጓደኛ ለምን ሪባኗ ወለድኗ አላህ አንኮታኩተዋለሁ ብሏል። በወለድ በረካ የለውም። ሰደቃን ግን አላህ ያፋፈዋል። ሰደቃ ሰጥተህ አይጎልም። አንፊቅ ዩንፈቅ አለይክ ነው፣ ስጥ ይሰጥሃል ነው። ሌላኛው አላህ ይጠብቀን ዙኑቡል ኸላዋት በድብቅ የሚሰሩ ወንጀሎች። አዎ መግቢያ ላይ እንደተናገርኩት በድብቅ አብዛኞቻችን የተፈተንበት የወደቅንበት የራቅንበት ነገር ቢኖር በድብቅ የሚሰሩ ወንጀሎች ናቸው። አላህ ይጠብቀን። አላህ ኻቲማችን አላህ ያሳምርልን። በድብቅ የሚሰራ ወንጀል በዝቷል ወንድሞች። በቃ ማንም አያኝም ብሎ ፊቱን ሸፍኖ ምን ብሎ ማክስም አድርጎ ከአላህ ሊሰወር። እቺ ምድር እኮ ምድር የምንሰራውን ነገር በአጠቃላይ ምን ታደርጋለች? ምድር የምንሰራውን ነገር በአጠቃላይ ምን ታደርግብናለች? ትመሰክራለች። ምድር ሚሞሪ ፉል የላትም። ይሄን በሉ። ካሜራ ሚሞሪ ፉል አለው። ካሜራ ማብራቱ ከጠፋ ትንሽ ጨለማ ነው። ድምፅ የሆነ ነገር ከሆነ ይቆራረጣል ምናምን ነው አይደል? ምድርስ ጋር የለም። አንድ ቀን ይላሉ አባ ሁረይራ ረዲየላሁ አንሁ ቃለ ቀረአ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አነበቡ ቀሩ የውመኢዝን ቱሐዲሱ አኽባረሃ ያን ቀን ምድር ወሬዎቿን ትናገራለች፣ ዜናዎቿን ታወጣለች፣ ታወራለች። ثم قال ከዛም አሉ አተድሩነ ማ አኽባረሃ የሷ ወሬዎቿ ዜናዎቿ ምን እንደሆነች ታውቃላችሁ አሉ። ቃሉ አላሁ ወረሱሉሁ አዕለም አላህና መልእክተኛው እንጂ እኛ አናቅም አሉ። ፈኢነ አኽባረሃ የሷ ዜናዎቿ ወሬዎቿ የተባለው አን ተሽሀደ አላ ኩሊ አብድን አው አመቲን
በወንድም ባሪያ በሴትም ባሪያ መመስከሯ ነው። ቢማ አሚለ አላ ظهرሃ ከሷ ጀርባ ላይ በተሰራው ነገር ተቁል ትላለች። አሚልተ ከዛ ወከዛ እንዲህ ስራ ሰርታል። ፊ የውሚ ከዛ ወከዛ በዚህ ቀን በዚህ ሰዓት ይህን አድርጋል ትመሰክራለች። فهذه أخبارها إنو زينوچا وريوچا አሉ ረዋሁ الترمذي وقال حديث حسن صحيح አየ ትመሰክራለች። ምድር ፉል ሚሞሪ ፉል የለም። የሰራነውን በአጠቃላይ ሪከርድ አድርጋ ያ ረቢ ሆ ይሄን እንዲያርጎብኛል። ሰላት ከሰገድክባት የተቀመጥንባት መስጊድ ዚክር የምናደርግበት ቦታ ያ ረብ ዚክር ሲያደርግብኝ ነበር ትመሰክራለች። ኸምር የሚጠጣበት ቦታ ላይም ከሆነ ያ ረብ እንደፈለገ ሲሆንብኝ ሲጨፍርብኝ ነበር ሲጠጣ ምን ሲል ነበር ትመሰክራለች። አላህ በመልካም ሁኔታ ከሚመሰክርላቸው አላህ ያድርገን። የመጨረሻ ኻቲማ የማማር ምልክቱስ ምንድነው? ምልክት አለው። አላህ በዛ ምልክት የምንጓዝ አላህ ያድርገን። ከኻቲማ ምልክቶች የመጀመሪያው መጨረሻ ሰዓት ላይ አላህ የሚወዳትን ቃል ሰማይ ምድር የቆመባትን ቃል ላኢላሃ ኢላላህ ብሎ መሄድ ነው። መን ካነ አኺሩ ከላሚሂ ላኢላሃ ኢላላህ ደኸለል ጀና። የመጨረሻው ቃሉ ንግግሩ ላኢላሃ ኢላላህ የሆነለት ጀነት ገባሉ። ረዋሁ አሕመድ ወአቡ ዳውድ ወሰሐሐሁ አልአልባኒዩ። ሰሂህ የሆነ ሐዲስ ነው። ጀነት ገባ እኮ ነው። ያ አላህ ምን የሆነ ሰው የመጨረሻው። አንዳንድ ሰው ዚክር አብዛ፣ አፍደሉ ዚክሩ ላኢላሃ ኢላላህ ነው ተብሏል። ዚክር አብዛ ዛሬም ነገ ለኻቲማ ላይ ሞት ሲመጣ ይቀልልሃል ሲባል ያን ቀን እለዋለሁ ይላል። ያን ቀን ወንድሜ አላርም አይደለም የሞላኸው ዝም ብሎ የሚመጣው ዝም ብሎ አይመጣም እኮ ያልተለመደ ነገር አይመጣም። ከሀገራችን አሊሞች ትልቅ አሊም አሉ፣ አሁንም በህይወት አሉ፣ አላህ ይጠብቃቸው። አንዱ ሊሞት ሲል ላኢላሃ ኢላላህ በል ሲሉት ሰውየው ኮምፒውተር ሳይንስ አስተማሪ ነው። ኤፍ1 ኢንተር ተጫኒ ይላል። ላኢላሃ ኢላላህ ሲሉት አሁንም ኤፍ1 ኢንተር ተጫኒ ይላል። ሀያቱን በአጠቃላይ ኮምፒውተር በማስተማር ነው። ሰላት የለ ምን የለ በዛው ሄዳ። አላህ ይጠብቀን። ሌላኛው ደግሞ ሱዑድያ ላይ ነው። ሱዑድ ውስጥ እንግዲህ ዶክተሮች አብዛኞቹ ሙስሊሞች ናቸው። ቤተሰብ ርቆ ሊሞት ነው ብሎ ያሰቡት ሰው ካለ ዶክተሮቹ ራሱ ምን ያደርጉታል? ሸሃዳ ያስብሉታል፣ ተልቂን ያደርጉለታል፣ ላኢላሃ ኢላላህ በል ይሉታል። እና ዶክተሩ ቸኩሎ ቁል ላኢላሃ ኢላላህ ቁል ላኢላሃ ኢላላህ ሲል ይሄ የታመመው ካፒቴን ነገር ነበር። ያ ዶክተር አንተ ዶክተር ወይ መዱን እኮ ረሳኸው የሚባለው እኮ ላኢላሃ ኢላላህ ነው እያለ ሊሞት እያለ ያስተምራል። አላህ ኻቲማ ሲያሳምርልህ። ስለዚህ ጠዋት ማታ ይህን ዚክር ማብዛት፣ ቁርአን መቅራት፣ ዱዓ ማብዛት የመጨረሻው ሰዓት ላይ ይህን ብሎ ሄደ ኻቲማው ከማማር ምልክት ነው። ሌላኛው አልባኒ ሐሰን ካሉት ሐዲስ ኢማም ትርሚዚና አሕመድ የዘገቡት ሐዲስ ላይ ጁምዓ ሌሊት ወይም ቀን ላይ መሞት ይላሉ። አን አብድላህ ብኑ ዐምር ረዲየላሁ ዐንሁማ ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ማ ሚን ሙስሊሚን የሙቱ የውመል ጁምዓቲ አው ለይለተል ጁምዓ ኢላ ወቃሁ ላህ ፊትነተል ቀብር። አንድ ሙስሊም የለም በጁምዓ ቀን ወይ ሌሊት የሚሞት አላህ ከቀብር ቅጣት ፊትና ከቀብር ፈተና የጠበቀው ቢሆን እንጂ። አላህ ኻቲማችን አላህ ያሳምርልን። ሌላኛው ኸይር ስራ እየሰራ በዛው መሄድ ማለት ነው። ሚን ዓላማት ሁስኒል ኻቲማ አልመውቱ ዓላ ዐመሊን ሷሊሒን፣ መልካም ስራ ላይ ሆነ መሞት ይላሉ። አን ሑዘይፋ ረዲየላሁ ዐንሁ ቃል ቃለ ነቢዩ ሰለላሁ ዐለይሂ ወሰለም መን ቃለ ላኢላሃ ኢለላህ ብሎ ኹቲመ ለሁ ቢሃ የመጨረሻው በዛው ኺታም ከሆነለት ደኸለል ጀና ጀነት ገባሉ። ወመን ሳመ የውመን አንድ ቀንን የጾመ ኢብቲጋ ወጅህላህ የአላህን ፊት ፈልጎ መስፈርቷን እዩ። የማንን ፊት ፈልጎ? የአላህን ፊት እኽላስ ለአላህ ብሎ የጾመ ኹቲመ ለሁ ቢሃ እሱ ኺታም ከተደረገ ለመጨረሻው ከሆነ ደኸለል ጀና ጀነት ገባሉ። ወመን ተሰደቀ ቢሰደቀቲን አንድችን ሰደቃ ሰጥቶ ኢብቲጋ ወጅህላህ የአላህን ፊት ፈልጎ ከሆነ ሰደቃ የሰጠው ኹቲመ ለሁ ቢሃ ለእሱ ኺታም ከተደረገለት ደኸለል ጀና ጀነት ገባሉ። ረዋሁ አሕመድ ወሰሐሐሁ አልአልባኒዩ። አየ ኺታም በመልካም ሁሌ መገኘት በቃ ሁሌ አይሸንግለን። አዛን ሲል
ቆይ አትበል ና ግባ ማዚኑ እዚህ ጋር ይጣራል እዛ ጋር ፋይናል አርሴናል ማንቸስተር እያለ ይጠራሃል የሰው ሸይጣን አለ ቆይ በኋላ ትደርስበታል ይላል ቆይ ወጣት ነህ ይላል እህቴም አንቺ አሁን አንቺ ወጣት ነሽ እንዲህ ተደብቀሽ ተሸፋፍነሽ ማን ላይሽ ይላል የሰው ሸይጣን አለ ጋብቻው የሚመጣ ወጣ ስቲ ነው ወደ ሚዲያው ብቅ ስቲ ነው የሰው ሸይጣኖች አሉ ወደ ሚዲያው ስትመጪ ስትጨፍሪ ስትዘይ ነው ራስሽን ስታሳይ ነው ውበትሽን ስትገልጪ ነው ላ እነዚህ የሰው ሸይጣኖች እህቴ ያንቺን ኻቲማ ለማበላሸት ያንቺን መጨረሻ ለማበላሸት የሚንቀሳቀሱ በሰው ቅርጽ የሚንቀሳቀሱ የሰው ሸይጣኖች ናቸው ከነሱ አላህ ይጠብቅሽ የነሱን እንዳሰሚ እህቴ ዛሬ ቲክቶክ ላይ ወጣሽ እህቴ ስትጨፍሪ ያለሽ እህቴ ራስሽን ግልጽ አውጣሽ እህቴ ከኢስላም መንገድ የራቅሽ እህቴ ጊዜው አልረፈደም ወደ አላህ ተመለሽ ተውባ አድርጊ ኻቲማ ስለ ኻቲማሽ ጉዳይ ያስጨንቅሽ ያ ረቢ ያሳምርልኝ ብለሽ አሁኑኑ ዛሬውኑ መመለስ ነው እንጂ ቆይ ነገ እድሜ 40 ሲሞላ ሳገባ ቆይ ትምህርቴን ስጨርስ ለኛ ሰርተክፌት ተሰጠናል አለ ማከላችን በዚህ ጊዜ ነው የምትሞተው ተብሎ የተሰጠው አለ ማከላችን ማንንም የለም ወላሂ ብናቅማ ኖሮ ቆይ እዚች ጋር ይሄን ቆይ እዚህ ጋር ይሄን ብለን ነገሮችን እንመዳድብ ነበር ማንንም ያውቅ የለም ወላሂ ማንንም ያውቅ የለም ከሞት ሊሸሽ የሚችል ማንም የለም ሱለይማን አለይሂ ሰላም ጋር መለከል ሞት መጣ ሱለይማን ሊዘይር እሳቸው ጋር አንድ እንግዳ አለ እንግዳውን ሲያዩ ከሱ ጋር ጉዳይ ያለው ነው መለከል ሞት እንግዳውን አፈጠጠበት ከዛ ዘይሮ ወጣ ማን ነው ይሰው አንተ አላህ ነብዩ ብሎ ጠየቀ ይማ መለከል ሞት ነው መለከል ሞታው አረባ አላህ ለአላህ ብለ ሩቅ አገር ወሰደኛል ሱለይማን አለይሂ ሰላም በነፋስ ልክ እንደ ዘመኑ አውሮፕላን ከዛ በፈጠነ ማለት ነው ሄሊኮፕተር በፈጠነ መልኩ ከአንድ ሀገር ወደ አንድ ሀገር አላህ ሰዎችን እንዲያዟዙሩ አላህ ቁዋውን ይሄንን ስልጣን ሰጥቷቸው ነበር መለከል ሞት በንጋታው መጣ ማን ጋር ሱለይማን ጋር ከዛ ሱለይማን ትናንትና የመጣውን እንግዳዬን ለምንድነው በትኩረት የተመለከትኩ አለ እኔ እንደው ገርሞኝ ነው እኮ አጀብ ሆነብኛል እንዴት እሳቸው ጋር የመጣው ረፋዱ ሰዓት ነው ዶሃ የሚባለው ሰዓት 4 ሰዓት 5 ሰዓት አካባቢ ማለት ከዙሁር ሰላት በኋላ ባለው ማለት ከዙሁር ወቅት በኋላ ሩሁን እንዳወጣው አላህ አዞኝ ነበር ወቅቱ ያ ሰዓት ነው የታዘዝኩት ሌላ ቦታ እሱን ያየሁት አንተ ጋር በጣም ግራ ገብቶኝ ለማንኛውም አላህ አዘዘኝ ቦታ ልጅ ብዬ ሲሄድ እዛው እየተጠባበቀኝ አገኘሁት ሩሁን አውጥቼ መጣሁ ማንንም ሊያመልጥ የሚችል የለም ማንንም ስለዚህ ሞት እንዳለብን ካመንን በሁሉም ሰው ላይ የተጻፈ እንደሆነ ካረጋገጥን استعداد ይፈልጋል ዝግጅት ይፈልጋል ስለዚህ እህቶች ብቻ አይደለም ወንድሞችም ዛሬ ወንዶችም ጀምረዋል አብሮ መጨፈር መደለስ ምን ማለት ኻቲማችን ጉዳይ ወንድሞች በዚህ ሁኔታ አንሄድ ከሴት ጋር ሆኖ ምን ብሎ ያ አላህ ሰው እንዴት ግልጽ ያወጣል ሰው እንዴት ከአደባባይ ከአጅነቢ ጋር ተቃቅፎ ምን ብሎ ራሱን በሚዲያ እንዴት ያደርጋል እንዴ ወንጀል አላህ ሰትሮልህ ከሆነ እንደ ሰተረልህ ተቀምጠ ያ ረብ ማረኝ በል አንዳንድ ሰዎች አሉ ምስላ ስለም የተናገሯቸው አላህ ማታ ደብቆለት አውፍ ይባላል ይቅር ይባላል ማን ሲቀር ወንጀሉን ግልጽ የሚያወጣ አላህ ደብቆለት ምን ብሎለት እንደ ተደበቀለት መቀጠል ሲችል ምን ይላል አቤት ማታ እኮ የጠጣነው ኸምር ይላል ማታ እኮ ያቀፍኳት ይላል ማታ እኮ ያረኩት ይላል ያ አላህ ደብቆት እኔ ግልጽ አውጣዋለሁ ያን እናድርግ ዛሬ ከራሳችን አልፈን ግልጽ አውጠን ትውልድን እየበረዝን ነው ትውልድን እያጠፋን ነው ታናሽ ወንድምህ ምን ይከተል እህቴ ታናሽ እህትሽ ምን ትከተል ከማን ትማር አንቺን ያሳይሻት ስለዚህ ሁላችንም ወደ አላህ እንመለስ ኢማሙ ሻፊ በአንድ ግጥም ላይ ምናሉ ኢና ሊላሂ ዒባዳን ፉጠና طلقوا الدنيا وخافوا الفتنا نظروا فيها فلما علموا أنها ليست لحي وطنا جعلوها لجة واتخذوا صالح الأعمال فيها سفنا لا الله مرتباري وتشالت دنيان يفتواتال نظروا فيها فلما علموا ودسوا سملكتنا سلسوا سيايو مالت سلمان سل دنيا مالنت سملكتنا سلسوا مالنت سياوكو منالو أنها ليست لحي وطنا እችኮ ዘውታሪ ሀገር አይደለችም ብቅ ጭልም የምትልናት ዛሬ ትመጣለች ነገ የምትጠፋናት ዱንያ ማለት ደና ማለት ለመጥፋት የቀረበች ማለት ነው ስለዚህ መልካም ስራቸው ወደ አኺራ መሸጋገሪያ ድልድይ ያደረጉት ልክ አንተ
በመርከብ ላይ ሆነ ወደ የብስ እንደምትሸጋገረው ባህሩን እነሱም ዱንያን በመልካም ስራ መሸጋገሪያ ያደረጉት ወዴት? ወደ አኺራ። ስለዚህ መሸጋገሪያችን አኺራ እናድርገው። ሁሌ ራሳችንን ጠይቅ፣ ሁሌ ራሳችንን ፈትሽ። ሰው ላይ አንቀስር። እከሌ እያለን ዛሬ ራሱን ነፃ አውጥቶ ሌላውን የሚያከፍር አንተ ቀይ ወጥተሃል ላ የመጨረሻ እኔ ማን ነኝ? አላህ ከፈለገ እዛ ያለውን ወንድምህን ምተቸው ምትንቀው ከሆነ አንተን ካወል ሰልፍ አውጥቶ እሱን ያመጣዋል። ስለዚህ ስለ ኻቲማችን ጉዳይ ስለ ራሳችን ጉዳይ መጀመሪያ ያስጨንቀን። ከዛም ደግሞ የወንድሞቻችን ጉዳይ ያስጨንቀን። ወንድሞቻችን የሚመጡበትን መንገድ ከመስጊድ የራቁ መስጊድ እንዲቀርቡ ያስጨንቀን። ያን ስናደርግ አላህ ሱብሓነሁ ወተዓላ መልካም ነገርን ይወፍቀናል። ጥሩ ከተናገርኩኝ ከአላህ ነው፣ ከተሳሳትኩም ከነፍሴና ከሸይጣን ነው። አላህ ሱብሓነሁ ወተዓላ መልካሙን ሰምተው ጥሩን ሰምተው መልካሙን ከሚከተሉ ሰዎች አላህ አድርገን። እዚህ ቤት እንደዚሁ እንደሰበሰበን ደግሞ ጀነቱል ፊርደውስ እንደዚሁ ሰብስበን ኻቲማቸው ካመራላቸው ባሮች መካከል አላህ አድርገን። ያ ረብ የመስጊድ ሰው አድርጎ አዛን ሲባል ጥሪ ከሚሰሙ እሺ ብለው ከሚመልሱ ወደ መስጊድ ከሚመላለሱ ባሪያዎች አድርጎ ከሚወስዳቸው አላህ አድርገን። የመጨረሻ ቃላችን ላኢላሃ ኢለላህ ከሆነላቸው ሰዎች መካከል አላህ አድርገን። የመጨረሻ ቃላችን ላኢላሃ ኢለላህ አላህ አድርግልን። የሁላችንም መጨረሻ አላህ ያሳምርልን። ኻቲማችንን አላህ ያሳምርልን። ጭንቀታችንን አላህ ያስወግድልን። የታመሙ ቤተሰቦቻችንን አላህ ያሽርልን። የሞቱብን ደግሞ የጀነት አላህ ይበላቸው። ከቀብር ቅጣት አላህ ይጠብቃቸው። አላህ ሱብሓነሁ ወተዓላ ዓለም ላይ ያሉትን ሙስሊሞች ከመከራ ከጭንቀት አላህ ነጃ ይበላቸው። ያ ረብ ገዛ ላይ ያሉትን እህት ወንድሞቻችን ነጃ አላህ ይበላቸው። ፊሊስጤም ያሉትን እህት ወንድሞቻችን አላህ ይድረስላቸው። የበላይነቱን ለነሱ አላህ ያድርገው። የበላይነቱን ለነሱ አላህ ያድርገው። በጠላቶቻቸው ላይ ድልን አላህ ያጎናጽፋቸው። በይተል መቅዲስን በወንድሞቻችን እጅ አላህ ያስገባው። በአላህ መንገድ ላይ የእሱን ፊት ፈልገው ለሚታገሉ በአጠቃላይ ድሉን አላህ ይለግሳቸው። የበላይነቱን ለነሱ አላህ ያርግላቸው። اللهم انصر الإسلام والمسلمين وأذل الشرك والمشركين ودمر أعداءك وأعداء الدين. اللهم احسن عاقبتنا في الأمور كلها وأجرنا من خزي الدنيا وعذاب الآخرة. اللهم انصر من نصر الدين واخذل من خذل المسلمين واخذل من خذل المسلمين. اللهم ألف بين قلوب المؤمنين ووحد صفوفهم واجمع كلمتهم على الحق يا رب العالمين. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. اللهم إنا نسألك رضاك والجنة ونعوذ بك من سخطك والنار. ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار. وصلى الله على نبينا محمد وعلى آله وصحبه وسلم وآخر دعوانا أن الحمد لله رب العالمين. والسلام عليكم ورحمة الله وبركاته.